በዚህ አጋጣሚ ጩፋ መልእክት ማስተላለፍ ፈልጋለህ ስለሚሰማው መልእክት ካለ ማስተላለፍ ይችላል። እኔ በቃ ሞራሊ ተነካ። በእውነት እኔ እንደዚህ አልመሰለኝም ነበር። ከልቤ ነው በቃ ምነግርህ። ናወኔ ምንም እንዳታረገው አዛለሁ። አባቴ ይሰራል፣ እኔም እሰራለሁ። አንተ ጋር ደረሰ፣ አንተ ጋር ደረሰ። አደረስኩብህ። ምን እያረክ አደረስኩብህ። ልጁን እገለዋለሁ፣ እናቱን እገላታለሁ፣ አንተንም እገላለሁ። ብታምኑም ባታምኑም ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። መልካም እረኛ ለበጎቹ ብሎ ራሱን መስዋዕት የሚያደርግ ስለ ሰው ህይወት ደንታ የሌለው ሰው ይሙት ምን ይበል እዛ ጋር ሚዲያ ላይ ወጥቶ ሆይ 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 ይላል። ከዛ በኋላ ስለዛ ሰው ምን ይሁን ይሄ ቅጥረኞች እንጂ እኔ አገልጋዮች የእግዚአብሔር አገልጋዮች አይደሉም እነዚህ። ሀብታም ከሆነ በዝነኛ ታዋቂ ሀብታም የሆኑ የሚሄዱት በዝናቸው ላይ ዝና ለመጨመር፣ በሀብታቸው ላይ ሀብት ለመጨመር፣ በእውቅናቸው ላይ እውቅና ለመጨመር፣ እንደገና ደግሞ በስራ ፉክክር። ስለዚህ የሰው ህይወት ያሳዝናችሁ። በቃ ቃኔ ህይወቴ ተበላሽቷል። በመንፈስ ትእዛዝ ይሰጠኝና ጉርጉዟን ግደላት ሲለኝ እንደተቃወምኩት ጥሬ ግን እምቢ እንዳለኝ ደምን ደምን መታፈስበት ሰዓት ነው ይለኛል። ደምን አፍስስ ይለኛል። እስቲ ምን ሙሉ ሰውነትህን ነው ያደረገው? እንደዛ ያስደረገው ሰውነቴን አስቆራርጦ ያው ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ እንዳለ የሚያዘኝ ነው። እንደዚህ የሚያዘኝ ነው። በምንድን ነው እንደዚህ ያድርግም? አንገትህን በዚህ በሲንጢ ያድርገው ማለት ነው። እሱ ደስ አለው ደግሞ እሱን አስደሰትኩት ደግሞ ካልኩኝ እኔ ፈጣሪን እንዳስደሰትኩኝ ነው የምቆጥረው። ያው የመጥፎ ነገር መሳካት ሁሉ ከሰይጣን ነው። ግን እንዳጋጣሚ ይሆንና የሚለው ሐሳብ ይሳካለታል። የዛኔ ደግሞ ይሄን ያህል ገንዘብ አመጣለሁ ብሎ ቃል ገብቷል ነበረ። ስለዚህ ያንን ቃል አላከበረም ማለት ነው ሰውየው። ስለዚህ እኔን ይጠራኝና ይሄን ሰው አስወግደው ይለኛል። ከዚህ በፊትም ታስሬያለሁ። ሰውም ገድዬ ሰው ማወቅ አለበት። በቃ ሰው ምን አይነት መንገድ ላይ ምን አይነት እንትን ላይ እንዳለው ማወቅ አለበት። ልጅ ነበረኝ። እዚህ ጌታን ካገኘው በኋላ ምስክርነቱን አይታ የልጄ እናት ፈሳኝ ወስደዋለች። ልጁ በተደጋጋሚ ልጄን ወስደው ነበር ወደ ጫካ። በቃ ልገለው ላርደው